ተንስ ጌታችንንና መድኃኒታችንን ኢየሱስ ክርስቶስን የማይወደው የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ድንግል ማርያም መወለድን የማያምን ሰው ቢኖር ሐዋርያው ቅዱስ ጳውሎስ እንደተናገረው እስከ መጨረሻው የተለየ ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 4 ከቁጥር 1 እስከ 7። የሐዋርያው ጸጋና በረከት በብፁዕ ቅዱስ ፓትርያርኩ በአባ ጳውሎስ ብፁዕ የሚሆኑ ጳጳሳችን በአባ ሳሙኤል እንዲሁም እዚህ በአጸደ ቤተ ክርስቲያን ከተሰበሰብነው ምእመናንና ከሀገራችን ከኢትዮጵያ ጋር ለዘላለሙ በእውነት አድሮ ይኖር። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያው አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከማጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበር። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ በክርስቶስ የእግዚአብሔር ወራሽ ነህ። ለኩል